ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደዚህ ዓለም መጥቷል የሚለው ቃል ሁሉ ላምኑትና ልትቀበሉት የተገባ እውነተኛ ነው። ከዛም ከኃጢአተኞች ዋነኛ እኔ ነበርኩ አለ ጳውሎስ። ስለዚህ ሁሉም የእግዚአብሔር ክብር ጎሎበታል፣ ኃጢአትን ሰርቷል። ዛሬ ኢየሱስ ክርስቶስ ከሰማይ የወረደው ኃጢአተኛውን ሊያጸድቅ ነው፣ ለኃጢአተኛ ሕይወት ሊሰጠው ነው። ስለዚህ ዋናው የእግዚአብሔር ፍቃድ ይህ ነው። ዛሬ ለእግዚአብሔር ፍቃድ እንድትዘጋጁ ዘንድ እንፈልጋለን። እንደነገርናችሁ በዚህ ዓለም መስራት ጥሩ ነው፣ ለሆዳችን መብላት ጥሩ ነው፣ መንቀሳቀስ ጥሩ ነው። ግን መንፈስ ነፍስ ካላረፈች ምን ይጠቅማል? ምንም አይጠቅምም። ለነፍስ እርካታ ከሌለ ምንም አይጠቅምም። ነፍሳችን ሳትድን ለስጋችን ብንበላ ምን ያደርጋል? ስለዚህ ኢየሱስ ክርስቶስን ካላገኘን፣ ሕይወት ቤዛ የሆነውን ኢየሱስ ክርስቶስን በልባችን ላይ ካላነገስን፣ ከዚህ ዓለም ክፋት፣ ከዚህ ዓለም እርኩሰት፣ ኃጢአት፣ ዝሙት፣ ውሸት፣ ሌብነት፣ ተንኮል፣ አመጽ፣ ውሸት ከነዚህ ራሳችን አርቀን የክርስቶስን ሕይወት ግን ጽድቅ፣ ሰላም፣ ፍቅር፣ ደስታ፣ በጎነት፣ ቸርነት የሆነውን የክርስቶስን ሕይወት የምንኖር ከሆነ በክርስቶስን አንግሰነው የጽድቅን ሕይወት የምንኖር ከሆነ እግዚአብሔር በእኛ ይከብራል። ደግሞ በእርሱ ስላመንን አናፍርም።